ቁርአን ውስጥ አንድ ቁርአን ምዕራፍ አለ ምዕራፉ የተሰየመው በጉንዳን ነው በነብዩላህ ሱለይማን ወይም በሰለሞን ታሪክ ውስጥ የተከሰተ ታሪክ ነው የሚያነሳው ስለ አንዲት ጉንዳን ታሪክ ያነሳል ጉንዳኗ ምንድነው ታሪኳ ነብዩላህ ሱለይማንና ወታደሮቻቸው በሚመጡበት ጊዜ ጉንዳኗና ማህበረሰቦቿ ውጭ ላይ ነበሩና ጥሪ ታደርጋለች አንዷ ጉንዳን እናንተ ጉንዳኖች ሱለይማንና ወታደሮቹ እየመጡ ነውና ረግጠው ሳይገሏችሁ ወደ የጉድጓዳችሁ ግቡ እያለች ትናገራለች እንግዲህ ጠቢቡ ሰለሞን ሁሉ ነገር እንዲያውቁ የተደረጉ ነበርና የዛችን ጉንዳን ድምጽ ለህዝቦቿ የምታደርገውን ራሷ ዋጋ ከፍላ ሌሎችን ለማዳን የምታደርገውን ጥሪ ሰምተው ወታደሮቻቸውን አቆሙ ጉንዳኖቹ ጉድጓዳቸው እስኪገቡ እችን ጉንዳን በቁርአን ውስጥ አንድ ምዕራፍ ተሰይሞላት እችን ታሪኳ ተወሳላት የሰው ልጅ እስከተፈጠረበት እስከሚያልቅበት ጊዜ ድረስ ባለው ሂደት ውስጥ ታሪኳ ሲወሷ ያደረገችው መልካም ነገር ሲነሳ ይኖራል አንድ ህይወት ራሷን ዋጋ ከፍላ ሌሎችን ለማዳን ዛሬ ደግሞ እኛ ዋጋ ከፍል ሌሎችን ለማዳን ሳይሆን ራሳችንን ጠብቀን ሌሎችን ለማዳን እዚህ ቁርአን ምዕራፍ ውስጥ አላህ እለት ከእለት ስለምንኖራት ባይናችን ስለምናያት ጉንዳን ወይም ቁጫጭ መረጃ ወይም ግንዛቤ ሊሰጠን አይደለም ያመጣው መረጃ ወይም ግንዛቤ ሊሰጠን ወይም ደግሞ ሊያስተዋውቀን አይደለም ነገር ግን ከኛ በላይ ምን እየነገረን ነው ስትኖር ለተሻለ ነገር መኖር ካልቻልክ ለሌሎች የሚጠቅም ነገር መስራት ካልቻልክ አንተ እኛን ቀን በእግራችን ረግጠን ከምናልፋት ጉንዳን በታች እንደሆነ እየነገረን ነው አላህ መሆን ቢሳናችሁ እንደዚህ ጉንዳን እንኳን መሆን ተሳናችሁ እያለ ነው አላህ እንደዚህ ትንሽ ፍጡር እንጂ አተረባን ብላችሁ የምታዩት ፍጡር ከሷ እንዴት ታንሳላችሁ እንዴት ለህዝባችሁ እንዴት ለወገናችሁ እንዴት ለሰው ልጅ መጨነቃ ተሳናችሁ እያለ ነው አላህ መልእክት የሚያስተላልፈው ግልጽ መልእክት ይመስለኛል መልእክቱ ብዙ ትንታኔ ያስፈልገው ሁለተኛው በአንድ ሌላ ቁርአን ምዕራፍ ውስጥ ፈጣሪ አላህ ማህበረሰቦችን ለመለወጥ ብዙ ጊዜ እንግዲህ በአመፀኝነታቸው የሚታወቁ የእስራኤል ህዝቦች በአንድ ቦታ ላይ ብዙ ነብይ የተላከበት ጊዜ ነበር አንዲት ከተማ ላይ 3 ነብዮች ይላካሉ ነቢያቶቹ የሚሰማቸው ያጣሉ ይባስ ብለው በጥሪያቸው ይገፋሉ ይባስ ብለው ሰዎችን ለማስጠንቀቅና ወደ ፈጣሪ ለመምራት በሚያደርጉት ጥሪ መከራ ይደርስባቸዋል ይዘን እንግዲህ የፈጣሪ መልእክት የማስተላለፍ የሱን ተልእኮ ወደ ምድር የማምጣት ኃላፊነት የነቢያቶቹ ብቻ አይደለምና 3 ነቢያቶች ሳይሰሙ አንድ ሰው ቁርአኑ ላይ ሲገልጸው ታሪኩን አንድ ከከተማዋ ዳርቻ በሩጫ የሚመጣ ሰው ነው የሚለው ስሙ እንኳን አልተገለጸ እናንተ ሰዎች እባካችሁ እነዚህ ነቢያቶች የሚሏችሁን ነገር ስሙ